እንኳን ደስ አላችሁ ብያለሁ። እንግዲህ እኔ በራሴ ደስ ስላይደለም ወይ ዛሬ በጣም ደስ ብሎ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ በጣም ደስ የሚል ነገር ነው እየላችሁ የመጣሁት። ምን ይሁን እያላችሁ ይሆናል። ያው አብዱ እንግዲህ ብዙ ነገር ሲባልበት ነበረ። የሸይጣን ዶሮ ይደፈን ነበር ያልኩት እና በጣም ነበር የደነገጥኩት። 19 ዓመት ተፈርዶበታል እየተባለ እንግዲህ የጠላት ወሬ ወላይ በጣም ነው የሚያሳዝነው። እንግዲህ አብዱ የብዙ ሰውን ምን እንደምል ብቻ አፌን ላይ ይዞኛል። ደስታው ነው፣ በጣም ደስ ብሎኛል። ተፈቶ ዛሬ እናቱ ጋር ተገናኝቷል፣ ወደ ቤት ገብቷል። ደስ አይልም? እና ስንት ወሩ መሰላችሁ? ወደ 3 ወር ነው 4 ወር እየሆነ ነው ከታሰረ። ያንን አሁን ፍርድ አግኝቶ ነፃ ወጥቶ ወደ ቤቱ ገብቷል። አዲስ ሚስት ነበር ያገባው። ሚስቱም እንግዲህ አሁን 19 ዓመት ልትጠብቀው ነው እንዴ ልትሆን ነው እያሉ ብዙ ልጆች ለሚስቱም አዝነው ነበረ። ሚስቱንም እንግዲህ እንኳን ደስ አለሽ ማሻላ ተባረከላ። እንግዲህ እኔም ቢሆን ስሙን ጠርቼ አላውቅም። ሲታሰር ታስሯል አልኩኝ፣ ሲፈታም ተፈቷል አልኩኝ። አያችዋ ጓደኛ ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ሚነው ዳል ሙሐመድዋ ምን ልቸሮ ምን ልሰዋ ነሰብኝ ሁሉ ረከሰኝ ውድ ያልኩት ለኔ ላንቱ ያነሰ አንተ የምድር ፀሐይ ያለ ብርሃን ያራማ ስጦታ በዝነቱ ያቸረን። ይህን ቪዲዮ ብታዳምጡት ለካሮት ያላችሁ አመለካከት በእጅጉ ሊጨምር ይችላል። ለመሆኑ ካሮት ለሰውነታችን ለጤናችን ምን ያህል ጠቃሚ እንደሆነ ስንቶቻችሁ ታውቃላችሁ? ዛሬ በዚህ ቪዲዮ የማጋራችሁ ይሆናል። ከዛ በፊት ግን በጣም አርጌ አመሰግናችኋለሁ። ከልብ አመሰግናለሁ። አንድ ቪዲዮ ላይ ታስታውሱ ከሆነ ዩቲዩብ ቻናል አለኝና እየገባችሁ ሰብስክራይብ አድርጉኝ። እኔ ለእናንተ በዚህ የጤና መረጃዎችን ስለቅ በዩቲዩብ እለቃለሁና እኔንም እንደመደጎም እንደመርዳት ስለሆነ እባካችሁ እየገባችሁ ሰብስክራይብ አድርጉኝ ብዬ ተናግሬ ነበር። የዛን ሰዓት 3000 ነበር ሰብስክራይብ የነበረው። ኦሬዲ አሁን ወደ 10000 አካባቢ ሊገባ የቀሩት ትንሽ ናቸው። 100 ሰው ምናምን ነው 10000 ሊገባ የቀረውና ከልብ አመሰግናለሁ። አሁንም ሰብስክራይብ ያላረጋችሁኝ ሰብስክራይብ ያረጋችሁ 100,000 እንደምታስገቡኝ ምንም ጥርጥር የለውም። አመሰግናለሁ። ወደ ዛሬው የጤና መረጃ ይለፍ። እንግዲህ ዛሬ ካሮትን በተመለከተ ነው። ለመሆኑ ካሮት ምን ጥቅም አለው? ካሮት እንግዲህ የመጀመሪያው ለተሻለ እይታ ነው። በተለይ ጥናቶች እንደሚያሳዩት ካሮት ውስጥ ያለው ሉቲንና ሊዮኮፒን የተባሉ ንጥረ ነገሮች እይታን ከመጠበቅ ባሻገር በምሽት ጊዜ ለማየት ይጠቅመናል ማለት ነው። እንዲሁም ደግሞ ካሮት ለተሻለ በሽታ የመከላከል አቅም ይጠቅመናል። ካሮት በውስጡ የተለያዩ ንጥረ ነገሮችን እንደ ቫይታሚን ሲ፣ አንቲኦክሲደንት ይይዛል። ይህም የሰውነት መከላከል አቅምን ይጨምራል። ሁል ጊዜ ካሮት መመገብ ሰውነት ከበሽታ አምጪ ህዋሳት መከላከል ይችላል ማለት ነው። ሌላው ካሮት ክብደትን ለመቀነስ ነው። ክብደት ለመቀነስ ካሰቡ ምግብ ውስጥ በፋይበር የበለጸጉ የምግብ አይነቶችን ማካተት ያስፈልጋል። ከነዚህም መካከል ካሮት የሚይዘው የፋይበር መጠን ከፍተኛ በመሆኑ ለዚህ ይጠቅመናል ማለት ነው። ክብደት ለመቀነስ እጅግ በጣም ተመራጭ የምንለው ነው ማለት ነው። ሌላው ካሮት የምግብ መፈጨትን ለማስተካከል ይረዳናል። በተለይ ምግብ ከበላን በኋላ የምግብ አለመፈጨት በሚኖርበት ጊዜ እንዲፈጭ ያደርጋል። ምክንያቱም በፋይበር የበለጸገ በመሆኑ የስነ ልመት ስነ ስርዓትን ለማሳለጥ ወይም ደግሞ ለማፋጠን ይጠቅመናል። ድርቀትንም ይከላከላል። በተለይ የሆድ ድርቀት ያለባቸውን ሰዎች የመከላከል አቅም አለው ማለት ነው። ሌላው ካሮት ኮሌስትሮልን ለመከላከልና የልብ ጤንነትን ለመጠበቅ በእጅጉ ይጠቅማል። አሁንም በፋይበር ይዘቱ ምክንያት የበዛ መጥፎ ኮሌስትሮል ለመቀነስ ይጠቅማል። ተያይዞም ደግሞ የልብ ጤንነትንም ለመጠበቅ ያገለግለናል ማለት ነው። ሌላው ካሮት የደም ግፊትን ለመቀነስ ነው። መጥፎ ኮሌስትሮል ከመቀነስ ጋር ተያይዞ ካሮት በፖታሲየም የበለጸገ ነው። ፖታሲየም በደም ስሮች ውስጥ ያለውን ውጥረት በመቀነስ የደም ዝውውርን ያስተካክላል። ተያይዞም ደግሞ
ግፊትን ለመቀነስ ያገለግላል ማለት ነው። ሌላው ካሮት ለጤናማ ጸጉር ነው። በተለይ ለጸጉር ጤናማ ለሆነ ጸጉር ያስፈልገናል። እንደ ዋነኛነት የካሮት ጥቅም ጸጉርን ጤንነት መጠበቅ ነው። ለጸጉር አስፈላጊ የሆነውን ቫይታሚን በማድረስ ጸጉር ጠንካራ፣ ወፍራምና የሚያምር እንዲሆን ያደርገዋል ማለት ነው። ሌላው ካሮት ለሚያበራ ቆዳ ወይም ደግሞ በጣም ደስ ለሚል አንጸባራቂ ቆዳ ነው። ካሮት ዘወትር መጠቀም ቆዳን የሚያምር ያደርጋል። ካሮት ብርቱካናማ ቀለም የሰጠው ቤታ ካሮቴን ቆዳን በማፍካት ውበትን ያጎናጽፈናል ማለት ነው። ሌላው ካሮት የቆዳ መጨማደድን ለመከላከል ይጠቅመናል። ካሮት ውስጥ የሚገኘው ቤታ ካሮቲን ሰውነታችን ውስጥ ሲገባ ወደ ቫይታሚን ኤ ይለወጣል። ቫይታሚን ኤ የቆዳን ልስላሴና ጤንነትን እንዲጠብቅ ያደርጋል ማለት ነው። ሌላው ካሮት ለጤናማ ጥርስ ነው። እንግዲህ ካሮት የጥርስ መቦርቦር የሚከላከል አትክልት ነው። ጥሬ ካሮት ማኘክ እንደ ተፈጥሯዊ መንገድ ጥርስን መቦረሽ ይቆጠራል ማለት ነው። ስለዚህ ጥሬ ካሮትን ዝም ብሎ መቆርጠም ለጥርስ ጤንነት እጅግ በጣም ይጠቅመናል ማለት ነው። ሌላው ካሮት የቆዳ ልስላሴን ለመጠበቅ ነው። በተለይ ቆዳ ደረቅ ከሆነ ካሮት ሁነኛ መፍትሄ ነው። ምክንያቱም በፖታሲየም የበለጸገ ስለሆነ የካሮት ጁስ መጠጣት ሰውነትና ቆዳን የውሃ መጠን ያስተካክላል። እንዲሁም ደግሞ ከካሮት የተሰሩ የቆዳ ውጤቶችን ጠቃሚ ናቸው። እነሱንም መጠቀም ያስፈልጋል ማለት ነው። ሌላው ካሮት የቆዳን ጠባሳ ለመቀነስ ይረዳል። በተለይ በተለያዩ ምክንያቶች ቆዳችን ላይ የሚቀረውን ጠባሳ በቁስም ሊሆን ይችላል እንደሚረዱ ጥናቶች ያሳያሉ። ጁስን ወይንም ደግሞ የቆዳ ክሬሙን መጠቀም ይቻላል። ባይዘወይ የቆዳ ክሬም አለው ከካሮት የሚሰሩ ማለት ነው። እነሱንም መጠቀም ይቻላል። ሌላው ካሮት ቆዳን ከፀሐይ ለመከላከል ይረዳል። ካሮት ቆዳን ከፀሐይ ጨረር ይከላከላል። ሰውነት ውስጥ ሲገባ ወደ ቫይታሚን ኤ የሚለወጠው ቤታ ካሮቲን ለቆዳ እጅግ ጠቃሚ ነው። የሞቱ የቆዳ ሴሎችን ይጠግናል። እንዲሁም ደግሞ ቆዳን ከጨረር ጥቃት ይከላከላል ማለት ነው። የተወደዳችሁና የተከበራችሁ የጆሲ ሚዲያ ቤተሰቦች ለዛሬ ብታዳምጡት ያልኩት የካሮት የጤና በረከቶች ይህን ይመስል ነበር። ነገ በሌላ መረጃ ተመልሰን እስከምንገናኝ በያላችሁበት ሰላማችሁ ብዛምላችሁ። እኔም ጆሲ ነኝ ከጆሲ ሚዲያ። መልካም ምሽት።